ሰላም ሰላም የተሙ ኢምፓክት ቤተሰቦች፣ ዛሬ ሞተር ሳይክላችንን ከአዲስ አበባ ኪላ አስነስተን ጭቃውን ኮረኮንቹንና እጅግ አስቸጋሪውን መንገድ ግብ ግብ እንገጥማለን። በስማ አረ እንዴት ሊወጣው እግዚአብሔር ሆይ! የተለያዩ ከተማዎችን አቆራርጠን ሱሉልታ እንገባለን። ሱሉልታ ይቺ ነች እንዴ? ሚዛን። ኦኬ እሺ፣ ቴንክ ዩ። ምንድነው እዚህ ጋር የሆነ ግርግር አለ። ወይ ሚዛን ወይ ሚዛን። እኔ የምልሽ አባ ምንድነው ስሙ? ይሄ እንትኑ ሰፈሩ ይሄ ምንድነው አጠቃላይ ስሙ? ሱሉልታ ይቀርዋል። ስንት ኪሎ ሜትር ይቀርዋል? ሱሉልታ እንደገባን ጉብኝታችንን አናጠናቅቅም። ሱሉልታ ገብቻለሁ። ማይ ጉድነስ ሱሉልታ። የሱሉልታን ውስጣዊ ክፍል እየቃኘንና በመንገዳችን ላይ የምናገኛቸውን አንዳንድ ሰዎች ስለ አካባቢው እየጠየቁ ግልጽ የሆነ አዝናኝና እውቀት አዘል ቪዲዮ አቀርባለሁ። ሰላም ነው። ይህ ሰፈር ምንድን ነው ስሙ? ሰፈሩ ስሙ አባገዳ። አባገዳ ነው ስሙ። አሸዋ ነው ውስጡ ነገር ግን የሆነ የቆየ እንደሆነ ይታወቃል። እዚህ ጋር በር ላይ የተጻፈ ነገር የለውም መቼ እንደተሰራ ነው። ስላሴ ይሄ ነው በእርግጠኛ። ሰላም ነው። ከናንተ የሚጠበቀው ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን፣ ቪዲዮውን ላይክ ማድረግ፣ ለጓደኞቻችሁ ሼር ማድረግና የተሰማችሁን ኮሜንት ማድረግ ነው። እስከ ቪዲዮ ፍጻሜ አብራችሁን ሁኑ። ሰላም ሰላም፣ እንዴት ናችሁ የቻናሌ የተሙ ኢምፓክት ቤተሰቦች? ዛሬ ደግሞ እንግዲህ ወደ ሱሉልታ እንቆሰዋለን ማለት ነው። አሁን አዲስ አበባና ኦሮሚያ ቦርደር ላይ እንጦጦ ጫካ ልክ ቦርደሩን ወጥቼ ነው የምጀምረው። እንግዲህ መንገድ እንቆሰዋለን። ከዛ ደግሞ ምን እናደርጋለን? ሱሉልታን ውስጥ ውስጧን በደንብ እንቃኛታለን ማለት ነው። መንገዱንም ኢንጆይ እናደርገዋለን፣ እንደሰትበታለን። ይመቻችሁ፣ አብራችሁ ሁኑ። ደግሞ ሰብስክራይብ አድርጉ፣ ፎሎ ምናምን አድርጉ። ኧረ ጭቃ ትንሽ ሸርተት ካረገኝ እናቴ ብዬ ነው የምሄድ። አረ እንዴት ነው የሚያስፈራ! መኪና አልፎ መሄድ ምናምን፣ አረ እሱ የማይታሰብ ነገር ነው የሚመስል። በፈጣሪ ያለው እኔ ምንድን ነው በፈጣሪ ያለ። ኧረ በስመ አብ! እኔ እንደዚህ ሆኖ ከስንት ጊዜ በኋላ መጣሁ ወደዚህ መንገድ። እንደዚህ መሆኑን አላወቅኩም በእውነት። ጉዞ ከቻሌንጅ ጋር ሲሆን ግን ደስ ይላል። እስኪ ሁሉን ነገር ኢንጆይ ነው ማድረግ ያለብን። ማን ኮምፕሌን ማድረግ አያስፈልግም ብዙ። ወይኔ ምነው መንገድ ሆይ፣ ምነው የሱሉልታ መንገድ፣ ምነው እንደዚህ እስክትሆን ራስክን አላደስክም? ምነው ይቻለም መረረችህ እንዲህ ራስክን የጣልክ? ምነዋ ወዳጄ
አስፈሪ ቢሆንም እንግዲህ ይሄ መንገድ ምንም አስፈሪ ቢመስልም እኛም ተያይዘነዋል። አቤት ሴት እኮ በቃ ታዝናኑኛላችሁ ስትነዱ። ልግባ ልግባ እያለች ነው፣ ፈርታለች። አተረማመሰው ገላዬን አመሰው። ያው ከፊት ያለው ተሳቢ መኪና እንኳን እንዴት እንትን እንደሚል ባውንስ እንደሚያደርግ እንዴት እንደሚንገጫገጭ፣ ከዛ ደግሞ እነዚህ ትንንሽ መኪኖችና እቺ ሞተሯ ደግሞ ምን እንደሚሆኑ አስቡት ወገን አስብ፣ እንተሳሰባ። አሁን እኔ ቆይ በታይ ሹልክ ብዬ በሄድ ጭቃው ራሱ መከራ ነው። አያስወጣም። እናቴ በጠዋቱ 1600 ብር ነው የተቀጣሁ። አሁን ደግሞ እዚህ ጋር ትራፊክ አለ። እወጣለሁ ብዬ ሌላ ገንዘብ አሁን ምንድነው ስሙ ከዳር እስከ ዳር በቃ ዝም ብሎ ቤቶች አሉ። የትኛው ምን ከተማ ነው የሚለውን ማወቅ ራሱ ተቸገርኩ። በስማ ኧረ ምን አይነት መንገድ ነው? በፈጣሪ እኔ ከአዲስ አበባ እንደዚህ ቅርብ የሆነ መንገድ ሆኖ እንደዚህ ብልሽት ሽት ሲል እኔ ቆይ የት ሂጄ ነው? እንዴትስ አልታደሰም? ኧረ ይታደስ። በቃ መንገዱ ይታደስና ይታደስ ይባል ስሙ ራሱ ይታደስ መንገድ። የአባቱ ስም ደግሞ መንገድ ይሆናል። ይታደስ መንገድ። ወይ ጉድ! ኧረ ጭቃው ግን በፈጣሪ አለ። ያ ሲኖትራክ ጭቃ ውስጥ እየቀዘፈ ነው። ይዋኝ የለ እንደ በእናታችሁ እዚህ ጋር አምልጬ እወጣለሁ ምናምን እቀድማለሁ ምናምን ማለት ሪስክ፣ ቱ ማች ሪስክ ኖ ሪዋርድ። ኧረ እንዴት ነው የወጣሁት? እግዚአብሔር ሆይ በምህረቱ ነው የወጣሁት። አሁን
ሱሉልታ ይቺ ነች እንዴ? ሚዛን። ኦኬ ቴንክ ዩ። እንግዲህ ሚዛን ይሄ ነው። እኔ ሱሉልታን ነበርማ። ኧረ ሚዛን በቃ ሚዛን አንድ ቀን እመጣልሻለሁ። ቆይ እመጣልሻለሁ። ምንድን ነው እዚህ የሆነ ግርግር አለ። ወይ ሚዛን ወይ ሚዛን። ኦ በለውና ኦ ጉድነስ። ሚዛን እንግዲህ ይቺ ነች። ሚዛን ይቺ ነች። በጣም ሪስኪ ነው እዚህ ውስጥ ገብቶ ምናምን ለመቅረጽ። በቃ ዝም ብዬ እንደዚሁ ሳልፍ እንደዚሁ ካልሆነ መንገዱ ከተስተካከለ በኋላ ይሄ መቀረጽ ያለበት እንጂ ወደ ውስጥ መቼም ሞተሬ ክንፍ የለው። እሱ ሳይፈልግሽ አንቺ ሌላ ወደሽ የተሻለ ሲገኝ አይቀር ምሬዛትሽ። ኦ ሚዛንዬ አንቺንም ወድሻለሁ። እንግዲህ በመንገዴ ላይ አይችሻለሁ። አረሳሽም አረሳሽም። ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ። ይሄ ሰበታ መንገድ ሳማረር ይሄ ብሶ ቁጭ መንገዱ ሰበታ ያው ስላልቀረጽኩት ነው እንጂ በጣም ይገርም። በቃ እሱ ራሱ በጣም ዲንጀረስ ነው። just beat it. እንግዲህ መጣሁልሽ ሱሉልታዬ። ኧረ በስመ አብ እዚህ ጋር ሶስተኛ ሊደርብ ነው በዚህ መንገድ። ኧረ በስመ አብ ሼም ኦን ሂም። ዌልካም ቱ ሱሉልታ የሚል መኖር አለበት። እኔ የምልሽ አባ ምንድነው ስሙ? ይሄ እንትኑ ሰፈሩ ይሄ ምንድነው አጠቃላይ ስም? ሱሉልታ ይቀረዋል። ስንት ኪሎ ሜትር ይቀረዋል? ይመች በያ ሱሉልታ ይቀርሃል ተብያለሁ። እንግዲህ ሽፍኔ ነኝ ሽፍኔ። አቤት ሽፍኔ ሽፍኔ። ውሻ እኮ ዘሎ ይገባል ብዬ እኮ ነው። የኢትዮጵያ የአበሻ ውሻ አጠቃላይ እንዴት አታክ እናደርጋለን፣ ሁሉን እንጎዳለን ነው ትሬኒንጋቸው። መለየት እንኳን ጥሩና መጥፎውን አይችሉም። መንገድ ላይ በቃ ካገኘ ዝም ብሎ ዘሎ እንቅ ያደርጋል፣ ይጠመጠምብሃል። ተሳቀቅኩ እኮ እኔ ጥሩ ሰው ነኝ፣ ውሻ እንኳን አልጎዳም። ሽፍኔ እኔ ሽፍኔ አንቺ ጋር ገባሁ። ውስጥ እጅሽ የት አለ? እቀፊኝ እቀፊኝ። እንቆቅልሽ
አይ ሽፍኔ እኔ እኮ በቃ እዚህ ጋር ከተሞች ሁሉ ሊገጥሙ ትንሽ ነው የቀራቸው። ከአዲስ አበባ ጋር ሙሉ ለሙሉ ሊጋጠም ትንሽ ፖፑሌሽን ስንጨምር በቃ ግጥም ይላል። የዛኔ በቾክ እያሰመርን ይሄ ያንተ ነው፣ ያንተ መጠሪያ ነው ወይም ደግሞ ሰፈር ይሆናሉ። ከዛ ሁሉ ሙሉ ወይ ረብሱ በፈጣሪ አለ። እዚህ ጋር ደግሞ ኮንስትራክሽን ስላለ ጠንቀቅ በል ይላል። ኦን ወርክ ኦኬ። የመንገድ ላይ ግንባታዎች እንግዲህ ሽፍኔን አልፈን ዝናብ መጣ ደግሞ መከራዬን ሊያበዛው ነው። ኦኬ ድንጋይ ጨቅ ነው በፈጣሪ ያለ። ይሄ በጣም ከባድ የሚባለው አይነት ድንጋይ ነው። ቶሎ የማይሰበረው ድንጋይ ነው ያለ እዚህ ጋር። ቶሎ የማይሰባበሩ ድንጋዮች አሉ። በጣም ጠንካራ አይረን ከርቴን። የብረት መጋረጃ ነው የሆነብኝ ይሄ መኪና። How can I pass him? እንዴት ነው ማልፈው? እስኪ ንገሩኝ። ጥርቅም አድርጎ እኮ ነው የዘጋው። አረ ሂድ በእናትህ። የሆነ ቦታ ገባሁ። የሆነ ቦታ ገባሁ። በሩቁ የምትታየኝ ሱሉልታ ትመስለኛለች። ሱልዬ 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 የኔ ሱላሱሌ። አዎ በሩቁ የምትታየኝ አንቺ መሆን አለብሽ። ሱልዬ መጣውልሽ። ቀፊኝ ቀፊኝ። ለማቀፍ ዝግጁ ሁኚ። ከዛ ደግሞ እንደዚህ አይነት መንገድም ሆኖ ብሬከር አለው። አረ ጉድ ነው አሉ። ኦጃና 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 እኔ ምን ይሻባ። አሎ አሎ ሱሉልታ ነው ይሄ። ይመች
ሱሉልታ ገብቻለሁ። ማይ ጉድነስ ሱሉልታዬ ገብቼልሻለሁ። እኔ ልጅሽ። እስኪ አቤት ሱሉልታ፣ አቤት ሱሉልታ። መንገዶች ግን ሶ ዲንጀረስ። እውነቴን ነው። በጣም አስከፊ የሆኑ መንገድ፣ ሰቆቃ የሆነ መንገድ ነው። ያው እንደተለመደው ግን ፒፓው አሪፍ ይመስላል። በዚህ ክሰናል። መንገዱ በጣም አደገኛ ነው። እንግዲህ እየተሰራ ይመስላል። አንዳንድ ቦታዎች በጣም ተቆፋፍሯል፣ እየተሰራ ነው። አይ ሆፕ አልቆ ደግሞ መተን መርቅ ይሆናል። ውስጡንማ ይገባለታል እንዴ ብዬ ታዲያ ድንገት አያት ልቤ ይቀልጣል። ፈራው እኮ ምን ይሻለኛል ሱሉልታ። ዋው ኢመልቱ የፍየል ምናምን ቁርጥ ቤት። አሁን እንግዲህ ገባ አብዬ እንደ ጥሩ ፊልም ልመልከትሽ እስኪ ተመስጬ። አብረን ነው ኧረ የምናይሽ። አሁን እንዴት ነው? እሺ ቆይ በዚህ ጋር አያስወርድም። አሁን ቤት ነው ታዲያ የምሄደው። በዛም ካላስወረደ በዛም ካላስገባ እንዴት ነው ውስጥ ለውስጥ የምገባው ነው ጥያቄው። ጥያቄው ይህ ነው የሚል ማስታወቂያ ነበረ። ኦ ጋድ። አድራሻችን ቦሌ መገናኛ ዘፍነሽ ህንፃ። ኧረ ጉድ ነው እውነት። እኔ ውስጡን ማየት ፈልጌ ግን ሳይሳካልኝ መሄድ አልፈልግም። ኧረ ውስጡን እስኪ ሜቢ በዛ ጋር ካስገባ እስኪ ለሚ ቼክ ኢት። አሎ እንዴት ናችሁ? ሰላም ነው? በዚህ ጋር ያስገባ። ከዛ ውስጡ አሪፍ ነው መንገዱ። ያስነዳኛል ውስጥ ለውስጥ ይመስለኛል። አትበለኝ፣ እርግጠኛ ሆንልኝ። በየትኛው መኪናው በገባበት? ኦኬ እሺ። ፒካፑ ላይ እዛ የሆነ እንትን ታፔላ ነገር ያለበት። ኦኬ እዛ አሪፍ ነው። ይመች። ቴንክ ዩ። ይመች። ዩቲዩብ ላይ ጫካ ውስጥ አይቻለሁ ነው የሚለኝ። እንግዲህ ምን ይደረግ።
ምን ይደረግ በቃ ለመታየት ነው እንግዲህ የምሰራው እና ለማሳየት ወይ ጉድ በዚህ ጋር ልግባ። ኦኬ በዚህ ጋር ነው ያለኝ። እንዴት ናችሁ? በዚህ ጋር መንገዱ አሪፍ ነው። አታውቂውም? ይሄ ወይ ጉድ! ኧረ ልመለስ ነው። አሁን በዚህ እንዴት ነው የሚሄድ ነው ጥያቄው። እሺ በዚህ ጋር ልግባ። እኔ ምን አገባኝ? በዚች ጋር ይሻላል መሰለኝ። አይ better ways than that. እስኪ በዚች ጋር ሃይ፣ እንዴት ናችሁ? ሰላም ነው? ይሄ ሰፈር ምንድን ነው ስሙ? ሰፈሩ ስሙ አባገዳ ነው ስሙ። ወደ ታች ያስወርዳል። ስላሴ ቤተክርስቲያን ነው። ኦኬ አለ ወደ ታች እና አሪፍ ነው መንገዱ። ያስነደኛል። እሺ አመሰግናለሁ። ቻው። እንግዲህ ወደ ስላሴ ነው የምሄደው። ኦ ማይ ጋድ እኔ ወድጀዋለሁ። ይሄን እንግዲህ ፍቅር የሆነ ህዝብ ምን ላርገው እንግዲህ በስሙ ምን ልክፈትለት? ሀብታም በሆን ኑሮ ምን አለበት ትሪሊየነር በሆን ደንተና እንዳለ ገንዘቤን ህዝቡ ላይ ነበር ማጠፈው። ኦ ስላሴ እስኪ ቆይ ውስጥ መቼም መግባት እችላለሁ። አይ ቲንክ ኦ ማይ ጋድ ይሄ ነው ስላሴ በቃ። ይሄ ነው ስላሴ። ኦ በፈጣሪ ያለ አሸዋ ነው ውስጡ ነገር ግን የሆነ የቆየ እንደሆነ ይታወቃል። እዚህ ጋር በር ላይ የተጻፈ ነገር የለውም መቼ እንደተሰራ ነው። ስላሴ ይሄ ነው በእርግጠኝነት። ሰላም ነው። ስላሴ ቤተክርስቲያን ነው። መቼ እንደተሰራ ምናምን መረጃው አለ? መቼ እንደተሰራ ምናምን መረጃው አለ? የለም። እሺ ቴንክ ዩ። ኦ ማይ ጎሽ። አይ ሰላም፣ እንዴት ናችሁ? ስራ አሪፍ ነው? ገበያ ጥሩ ነው? አይዟችሁ። ወደዚህ መንገዱ አሪፍ ነው። ያስኬደኛል። እሺ አመሰግናለሁ። ቻው። ስማይል እስኪ በፈገግታ ነው በቃ የሚያስተናግዱ ብራዘር። እስኪ በዚች ቀልድ እንግዲህ ሱሉልታ ይቺ ነች ወይዘሪት ሱሉልታ ቆንጆዋ። ሀይ እንዴት ነሽ? እኔ ምሽ ወደ አስፋልቱ የሚያስወጣ መንገድ አለ?
አዎ። እና መንገዱ አሪፍ መሆን አለበት። ወደ አስፋልቱ የሚያስወጣ አያስወጣማ። ዝም ብዬ ለመዞር ብቻ ነው ይሄ የሚሆነው። ከዛ ተመልሼ በዚህ ነው የምሄደው። አያሻግርማ። ይሄኛው መንገድ የተበላሸ ነው። ስለዚህ ተመልሼ ልሂድ። እሺ there is no way. አዎ የለም እንግዲህ መንገዱ መንገድ የለውም። Beat it. Just beat it. Beat it ሲል ቢራ የሚል ይመስላችኋል አንዳንድ ሰዎች። ቢት ኢት ነው የሚል። ቢት መታው መሰለኝ። እሺ በዚህ ጋር ልግባ። ሶሪ ሰው ያው ስልክ ላይ ኑሮ ላይ ነው። አባቴ ማን ይሰማሃል? አያዳምጡም። ኦ ጋሽ እንዴት ናችሁ? ሰላም ነው? ይሄ ሰፈር ምንድን ነው ስሙ? ቆይ ጠጋ ልበልላችሁ። ስሙ ምን? ስላሴ አካባቢ ነው የሚባል። እዛ ታች ያለው ስላሴ። እሺ አመሰግናለሁ። ነጋ ቻው። ወደዚህ አሪፍ ነው መንገዱ፣ ያስወጣኛል ወደ አስፋልት። ይመቻችሁ በቃ። እኔ ልሆን እንጂ የማልጠይቅ ርካሽ ምንም ጊዜ ቢሆን አንቺን። ይቺ ጥጃ እንዴት ነው የምታምረው! ባካችሁ እስኪ ሊያት ጠጋ ብዬ። ነጋ ፈያ በዚህ ጋር ያስወጣል እንደ መንገድ አማርኛም ቤት እንጅሩ። እሺ ገላቶማ ይሄ ወንዝ ደግሞ ምንድነው ስሙ? ጀስቤሬት እንዴ ሱሉልታይ። ይኸውልሽ እየቃኘሁሽ እኮ ነው። ሰላም እናት ሰላም ነው? ይሄ ትምህርት ቤት ነው? ትምህርት ቤት ነው ይሄ? መንገድ ወደዛ አለ? ባላንታይ ምን ማለት ነው? የልብስ ስፌት። አይ እኔም ስለማላውቀው ነው የጠየቅኩሽ። ኦኬ መንገድ ምናልባት ካለው በዛ ጋር መዞር እችላለሁ። እስኪ ቆይ እያየሁ በዛው ለመውጣት። እሺ ቴንክ ዩ
ቆይ አንድ ልጅ ልጠይቀውሽ። እንዴት ነሽ ብራዘሬ? ፒስ ነው? ነይ እስኪ ኬፍ ግጭኝ። ያ ምንድን ነው እዛ ከፊት ለፊቴ ትምህርት ቤት ነው? ትምህርት ቤት ነው። ከስንት እስከ ስንት? ኮሌጅ ነው። ወደዛ ከዛ ያስወጣል መንገድ አለ ወይስ መንገድ አለ ወይ? ለምን እንደዚህ ወጥቼ ከዛ ወደ አስፓልቱ መልሼ ለመምጣት? ዝም ብለህ ለማየት። ዝም ብዬ ቀጥ ብዬ ልሂድ? በኮሌጁ በኩል ያስወጣኛል። በኮሌጁ ይኸው እዚህ ቅያስ ካለ በአንዱ ቅያስ። ኦኬ እንደዛ ይሻላል። አይ ኮሌጁን በቅርበት ለማየት ፈልጌ ነበር እንጂ። ሂድና ወይ ተመለሳለህ። ይመችሽ። ቴንክ ዩ ብሮ። እንግዲህ እንደዚህ ነው። ኦኬ እዚህ ጋር አሁን ያስኬዳል። በቃ ያ ኮሌጁ ያ ነው። የምን ኮሌጅ እንደሆነ አይታወቅም። እሺ ቆይ በዛ ካስወጣ ይሄ ነገር ኮሌጅ ነው። ኮሌጅ ነው ይሄ። ኦኬ ትምህርት ቤት ነው። ትምህርት ቤት የትኛው? ይሄ ፖስተር ካለበት ወደ ታች፣ ፖስተር ካለበት ወደ ታች ነው ወይስ ደግሞ ይርቃል? ኦኬ ስሙ ምንድነው ይሄ ሰፈር? አዋሽ ባንክ ጀርባ ነው የሚባለው። እሺ ቴንክ ዩ። የዚህ ሀገር ሰዎች ናችሁ? እሺ አሪፍ ነገር አለ የምትሉት ቢታይ አሪፍ ነው የምትሉት ቦታ የትኛው ነው? ፏፏቴ የቱ ጋር? አንቺ እናንተ ሰፈር አይደል እንዴ ያለች? የቱ ጋር ነው? ቄራ ማለት ወደዚህ ነው? ለገዲማ እዚህ ጋር ስመጣ ያየሁት ነው እንዴ? ሱሉልታ እና ይሄ ሱሉልታ አይደል እንዴ? ካጂማ ነው እንዴ የሚባል? ሱሉልታ ይርቃል ከዚህ 15 ደቂቃ። ካጂማ ነው እንዴ? እኔ እኮ ሱሉልታ መስሎኝ እኮ ሱሉልታ እያልኩ ነበር ሳወራኝ ነው። ሰፈሩ ግን ይለያያል። ኦኬ ቴንክ ዩ በጣም ስላሳወቃችሁኝ። ይመቻችሁ። ተማሪ ናችሁ አይደል? እዚህ ተማሪ ናችሁ? ከስንት እስከ ስንት ነው የሚያስተምሩት? ከኬጂ እስከ 8። እሺ ቴንክ ዩ ቻው። አጠቃላይ ሱሉልታ ነው የሚባል። ኦኬ ካጂማ ነው ይሄ ደግሞ ሰፈሩ ካጂማ ነው። ዋናው ሱሉልታ አልደረስኩም ማለት ነው። ካጂማ እስኪ ሰላም እንዴት ነህ? ዋናው ይሄ ሱሉልታ የሚባለው ከተማው ከዚህ ይርቃል በጣም? ስንት ደቂቃ በሞተር? 2 ደቂቃ። እሺ ቴንክ ዩ ብሮ። አይ ዝም ብዬ ኖርማል ለማየት ነው እንጂ ምንም ማውቀው ነገር የለኝም ስለ ከተማው። ይሄም ሱሉልታ ነው የሚባል ካጂማ ነው አይደል? ይሄኛውስ? ይሄ ምንድን ነው ስሙ? ይሄኛው ኦኬ። ይሄም ግን ሱሉልታ ነው የሚባል። ይመችሽ ብሮ ቻው። ኦልሬዲ ካጂማ ምናምን እያሉ ልጆች ይፎግራሉ። ይሄም ሱሉልታ አይደል? በቃ ፈተተ
ተጠናቀቀ እኮ በቃ ክርክሩ አለቃ በቃ ተደነ ፋይናሊ እንግዲህ ሱሉልታ እና መንገዱ አጠቃላይ ይሄን ይመስላል። በቃ እንግዲህ እኔ ቻናል መምጣት የማይታይ ነገር የለም። ከእናንተ የሚጠበቀው ሰብስክራይቧን ከዛ ደግሞ ላይኳን ዱቅ ሼር ምናምን ማድረግ ከዛ የተሰማችሁን መጻፍ ነው። ወዳችኋለሁ። ይመቻችሁ።